ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ። የኮረብታ መስገጃዎቻችሁንም አፈርሳለሁ፣ የፀሐይ ምሰሶአችሁንም አጠፋለሁ፣ ሬሳችሁንም በጣዖታችሁ ሬሳዎች ላይ እጥላለሁ፣ ነፍሴም ትጸየፋችኋለች። አንተ ሰነፍ ሙታ፣ ይህን የምታደርጉ እነማን ናችሁ? ሙስሊሞች። ምን ስለምታደርጉ? ሶሪ አሳነስከኝ ራሴን። ሶሪ አንዴ። ምን አለ እግዚአብሔር? ይህንን የሚያደርጉትን እጸየፋቸዋለሁ። ለምን? የወንዶችና የሴቶች ልጆቻቸው ስጋ ስለሚበሉ። ይህን የሚያደርጉት ደግሞ ማን ናቸው? ሙስሊሞች። ይሄ የምታዩት መጽሐፍ ተፍሲር አልቁርጡቢ ይባላል። ይታያል አይደለ? ክርስቲያን ማውጣት ትችላለህ ወይንም ተፍሲር አልቁርጡቢ ቮሊዩም 2 ላይ ፔጅ 85 ላይ ምን ይላል መሰላችሁ? አሻፊ ኢትዮጵያ ውስጥ ያሉት በሻፊ መዛም የሚተዳደሩ ናቸው። ማውጣት ትችላለህ ክርስቲያን? አንተ ጋር በደንብ ካሳየ ካሜራው አውጣው። እሺ አንተ ቮሊዩም 2 ነው። ቮሊዩም 2 85ኛው ፔጅ ላይ። ስለዚህ እግዚአብሔር ኮንዶማይን እያደረገ እንትን እያላቸው ነው። እጸየፋችኋለሁ የሰው ስጋ ትበላላችሁና ብሉ እያለ ሳይሆን ወንድማችን የሰው ስጋ ትበላላችሁና እጸየፋችኋለሁ እንዲያደርጋችኋልና። እነማንን ነው? ዛሬ እናንተን ማለት ነው። እናንተን እግዚአብሔር ይጸየፋችኋል። ምክንያቱም ከተራብን ክርስቲያኖችን አርደን እንድንበላ ተፈቅዶልናል ብላችሁ ስለምታምኑ 85ኛው ፔጅ ላይ ክፈትልኝ ክርስቲያን። አሻፊ said that he should ከሚለው ጀምራል። ቀጥል። አሻፊ ማለት ሙስሊሞች የሚተዳደሩበት ኢትዮጵያ ውስጥ ያሉ በተለይ መዛሀፍ ነው እና አሻፊ says that he should it is not permitted to kill a dhimmi because this is a life respected or a Muslim or a captive። ምንድነው ዲሚ ማለት? እነዚህ ጂዚያ የሚከፍሉትን መግደል አይቻልም፣ ወይም ምክንያቱም የሙስሊሞች ንብረቶች ናቸው። because he is someone else property የሙስሊሞች ንብረቶች ስለሆኑ። if he is from the abode of a war or a musahan fornicator ነገር ግን በምርኮ ከጦርነት ምርኮ የተያዘ ከሆነ ወይም ደግሞ ዝሙት የሰራ ከሆነ it is permitted to kill him and eat his flesh ገድሎ ስጋውን መብላት ይቻላል። ዝሙተኛ ከሆነ በጦርነት ምርኮ የተገኘ ከሆነ ማለት ነው። ተፈቅዶላችኋል። ከናንተ ሙሐመድ ገነት ይገባል ያለው ምርጡ ካሊድ ቢን ዋሊድ የሰው ጭንቅላት ቀቅሎ የሚበላ ነበረ። ምርጡ ተዋጊ የሙስሊሞቹ የሚባለው የሙሐመድ ሰሃባ የሰው ጭንቅላት ቀቅሎ የሚበላ ነበረ። ስለዚህ እግዚአብሔር ይጸየፋችኋል። ምን ላይ ያሳያል? እስካሳየን ምን ላይ ያንብባውን ያውና ነበብካል። አነበብክ? ይሄንን አነበብኩ ምናምን አይደለም። ካሊድ ያልከውን ነገር አሳየን። ካሊድን አሳይሃለሁ። ቀጣይ ደግሞ ይሄንኛውን አንብብ። ይሄን አሳየን። ይሄን አንብብ። የካሊድ ጋር እንሄዳለን። ይሄን አንብብ። አንብብልኝ። አላነበውም። አንብብልኝ። ለምን? አንብብ። አትፍራ፣ አትሸማቀቅ። ከተራብ ከአንድ ቀን እኔን አርደህ ልትበላ ስለምችል አንብብ። ሰበብ አታብዛ። አንብብልኝ። ራስህ አንብብ። ለምን ትሸማቀቃለህ? አትችልም እንዴ ማንበብ? አልችልም። እንደ ነብይ ደደብ ነኝ፣ መሀይም ነኝ። እኮ እንዳንተ መሀይም ነህ። ጅምር አልተማርክም። እንደ ነብይ ነኝ። መሀይም ነኝ። እውነት ነው። እንደ ነብይ በቆሻሻ ውሃ የምታጠብ አንተ እንግሊዝኛ ማንበብ ከቻልክ አንብብ። ወንድ ነህ ማለት ወንድ ነህ። እንደ ነብይ ነኝ አልኩህ እኮ አንብብ። አንተ ከነብይ እንደሱ ሳይሆን እየሰማህ ነው። እዚህ ጋር በምርኮ የተገኘ ነው የሚለው ገብቶሃል አይደለም? እሺ፣ በምርኮ የተገኘ እኮ እሺ፣ አዳምጠኝ። እዚህ ጋር የሚለው እኮ ማለት ነው በምርኮ የተገኘ ገንዘባቸውን እንጂ ሰዎቹን አይደለም። ግልጽ አንብበው፣ እንደገና አንብበው። የእነሱ ስጋቸው አሁን ስለ ሰው ልጅ ስጋ አይደለም እየተናገረ ያለው ማለት ነው። በምርኮ የተገኘ ገንዘብና ገንዘባቸውን ገለህ ነው እንደመበለው። የእነሱን ስጋ ጥላት ከሆነ ገንዘባቸውን ነው የሚያው። በምርኮ የተገኘ ገንዘባቸው ጥላት እኮ ናቸው። እሺ፣ ገንዘባቸው ሙስሊምና እምነት አለው እንደ ገንዘባቸው እሱ ሙስሊምም ሆኖ የካደ ከሆነ ማለት ነው እምነታቸው